አድማጭ ተመልካቾቻችን ለዛሬ ተመራረጡ ያሳሽ መረጃዎችን እናቀርብላችኋለን። ለለቱ ከያዝናቸው መረጃዎች መካከል ባስተላለፍኩት ስብከት ያዘኑ የተከዙ ምዕመናንና ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ሲሉ ሰሞኑን ከነገረ ማርያም አስተምሮት ጋር በተያያዘ አወዛጋቢ ስብከት የሰበኩት ብፁዕ አቡነ ገብርኤል ተናገሩ። በሌላ ዜና ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶት የነበረው የዘገባ ፍቃድ ለጊዜው ታገደ። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ ገለጸ። ጅቡቲ ህገወጥ የምትላቸው ኢትዮጵያዊ ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ አስታውቃለች። ባስተላለፍኩት ስብከት ያዘኑና የተከዙ ምዕመናንና ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ሲሉ ሰሞኑን ከነገረ ማርያም አስተምሮት ጋር በተያያዘ አወዛጋቢ ስብከት የሰበኩት ብፁዕ አቡነ ገብርኤል ተናገሩ። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች በማለት ገልጸዋል። የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል። ለወደፊትም ስንሰብክ እንኖራለን። ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም አርቆ ከቀደመው ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ ብለዋል። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገን አቅምም ብቃትም ያለው ሰው የለም። በእለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናንና ስሟን በክፉ የተነሳባት ስንዱ የሆነችውን ቅድስት ቤተክርስቲያንን ይቅርታ እጠይቃለሁ ሲሉ ብፁዕ አቡነ ገብርኤል ገልጸዋል። በሌላ ዜና ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶት የነበረው የዘገባ ፍቃድ ለጊዜው ታገደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ስልጠና ተሰጥቶት የቤተክርስቲያን መሰረት እምነት፣ ስርዓት፣ አምልኮ፣ ትውፊት አክብረው በቤተክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፈቃድ ከመምሪያው መሰጠቱ ይታወሳል። ከነዚህም የሚዲያ ተቋማት መካከል የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርትን ውዝግብ በማስነሳቱና ቋሚ ሲኖዶሱ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጥ ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን ይላል መረጃው። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ ገለጸ። ፓርቲው በመቀሌ በሰጠው ጋዜጣዊ መግለጫ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፈቃድ እንደሰጠው ጠቁሟል። በፕሪቶሪያል ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን ፓርቲው አስታውቋል። አሁን ያለው የጊዜያዊ አስተዳደሩ ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው ለአብነትም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚሁ ቡድን መያዛቸውን አስረድተዋል። በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያነ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችል አሳስቧል። በመሆኑም ጊዜያዊ አስተዳደሩ ካቢኔውን ሁሉንም ባካተተ መልኩ እንዲቀየር ጥሪ አቅርቧል። ከጋዜጠኞች እንደዚህ አይነት ቅሬታ ከማቅረባችሁ በፊት ከጀነራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። ጅቡቲ ህገወጥ የምትላቸው ኢትዮጵያዊ ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ አስታወቀች። ጅቡቲ ህገወጥ የምትላቸው ስደተኞች በቅርቡ ማባረር እንደምትጀምር አስታውቃለች። የጅቡቲ ፕሬዝዳንት እስማኤል ኦማር ገሌ አማካሪ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ጅቡቲ የሚገኙ ህገወጥ ስደተኞች በሚያዝያ መጨረሻ በአንድ ሳምንት ውስጥ ሀገሪቱን ለቀው እንዲወጡ የሀገር ውስጥ ጉዳይ ሚኒስቴር አዟል። ውሳኔውም በዋነኛነት የጸጥታና የጤና ስጋቶችን መነሻ ያደረገ መሆኑን ተናግረዋል። አማካሪው በጅቡቲ ምን ያህል ህገወጥ ስደተኞች እንዳሉ ግን አልተናገሩም።
ጅቡቲ ለበርካታ የኢትዮጵያ የሶማሌና የኤርትራ ስደተኞች ወደ ሀብታሞች የመካከለኛ ምስራቅ ሀገራት መሸጋገሪያ ናት። ተመድ እንዳስታወቀው በጎርጎሮሳውያኑ 2024 ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ ቢያንስ የ558 ስደተኞች ህይወት አልፏል። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያን እና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ ማስታወቁ የሚታወስ ነው። አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።